ለዘላለም የት ነው የምትሄደው? ይሄንን ያልነገርናችሁ ስላልነገርናችሁ ይቀርበሉን እስከዛሬ ድረስ እኔ ጋኑና ድርጅቴ ይበጥ። አሁን ሰው ጸድቀናል አይፈረድብንም ስንል ጉራ ይመስለዋል። በተገባችሁ ሰዎች ይኖር ይሆናል፣ እናንተ ራሳችሁ ትሆኑ ይሆናል። ክርስቲያኖች ወንድሞች እናቶች ሊስን ከመጸለያችን በፊት ቸርች የምትመላለሱ ኢየሱስ ክርስቶስን ተራ ያደርጋችሁ ሲመች ብቻ ይሄንን የመሰለ ታላቅ መዳን የአክራሪዎች ነገር አድርጋችሁ እኛን የለዘብተኛ አምላክ የለም። ከገባችሁ ታከሩታላችሁ። ከገባችሁ ሲሪየስሊ ነው የምትይዙ። ሲሪየስሊ የማትይዙ ወይ በዓለም አይደላችሁም ወይ በኢየሱስ አይደላችሁ። ሲሪየስ ተጠንቀቁ። ሌላ የለውም እግዚአብሔር መናገሪያ። አጥብቃችሁ ያዙ። የከበረ ነው ኢየሱስ። አጥብቃችሁ ያዙ። ማምለጫችሁ ነው ኢየሱስ። አጥብቃችሁ ያዙ። አዳዲስ ሰዎችም ዛሬ መጣችሁ ከሆነ ፕሊዝ ይህን ለራሳችሁ አድርጉት። ይሄው እግዚአብሔር ተናግሯችኋል፣ ይወዳችኋል፣ እየተናገረ ነው። በመጨረሻው መናገሪያ ተናግሯችኋል። ምን ላድርግ? እመን፣ ለዘላለም ዋስትና የሆነ የዘላለም ሕይወትን ይሰጣችኋል። this is a very simple gospel። በጣም ሲምፕል ጎስፕል ማለት ይሄ ነው። where are you going? እኔ በጣም የሚገርመኝ ሰው እኔ እንጃ ይላል። ይሄን የመሰለ ነገር እንዴት እኔ እንጃ ትላለህ? እኛ እንደውም ድሮ አንድ ጥቅስ ነበር በየግድግዳው ምን ለጥፈው ድሮ መጣላው ነበር። መጽሐፍ ቅዱስ ካነበብኩ በኋላ በጣም ጠላሁት። ጽድቅና ኩነኔ ቢኖርም ባይኖርም ብሎ የሚጀምር ማለት ነው። ምንድነው ቢኖርም ባይኖርም? አለ እንጂ ጽድቅና ኩነኔ ቢኖርም ባይኖርም ይልና ከክፋት ደግነት ሳይሻል አይ ሪያሊቲ አለ እንጂ እንዴ! ሞትን እንደ አውቶቡስ ብትወስዱት ሰው አውቶቡስ ውስጥ ሲገባ የት እንደሚወስደው አውቆ ነው። እንዴት ዘላለምን ዝም እንላለን? ወዲህ ስትሞት የት ነው የምትሄደው? ማለት የትኛው ባስ ላይ ነው የምትሳፈረው ነው። ሁለት ነው ያለው። ሁለት ባስ ነው። 89 ቁጥር የለም። ቁጥር 1 እግዚአብሔር ጋር ይወስዳል። ቁጥር 2 ይወስዳል ለሰይጣንና ለመላእክቱ የተናበ ይሄ ገሃነመ እሳት ይባላል። ይሄን ባልነግራችሁ አልወዳችሁ። ባስ ነው ያለው። የትኛው ጋር ነው የተሳፈርከው? እኔ እንጃ አይባልም። እንኳን ለሽሮ ሜዳ እንኳን እኔ እንጃ አይባልም። የሽሮ ሜዳው ጋር ነኛ ነው የሚባለው። የሰማይ ሜዳ እንዴት የዘላለም ሜዳ እንዴት ለዘላለም የት ነው የምትሄደው እንዴ? ለሰው ልጆች እኮ ተመድቧል። ወይ ግራነን ወይ ቀኝነን፣ ወይ በፍየሎቹ ጋር ነን ወይ በበጎቹ ሳይድ ነን፣ ወይ ከክርስቶስ ጋር ለዘላለም መክበር ነው ወይ የዘላለም ሞት ነው። ይሄንን ያልነገርናችሁ ስላልነገርናችሁ ይቀርበሉን እስከዛሬ ድረስ መጽሐፍ ቅዱስንና ሃይማኖትን እንደው የሃይማኖት ጌም አድርገን የትኛው ሃይማኖት ትገባለህ፣ እዛኛው ትገባለህ፣ እዚህኛው ትገባለህ እያለን እንደ ኳስ ጠልዘናችሁ ከሆነ ሰው ነው ይሄን ያደረገው። እንደ ኳስ አትጠለዙ። ሃይማኖት እኛ የሰራነው ድርጅት ነው ይሄ። እኔ አሁን አይ ዶንት ኬር የትኛው ሃይማኖት ናቸው። አይ ኬር ሌስ የትኛው ቤተክርስቲያን ነው የምትሄደው። አይ ኬር ሌስ የት ነው የምትሄደው ነው። እኔ ወንድም የት ነው የምትሄደው? ዌር አር ዩ ጎይንግ ኢተርናሊ ለዘላለም ዌር አር ዩ ጎይንግ? ለአጭር ጊዜ የሃይማኖት ድርጅት ምርጫ አስመሰል ነው እኮ በዚህ ዘመን ሃይማኖትን። የሃይማኖት መምህራንን በጣም ተበላሸን። ድርጅት አሳባጮች ሆነን እኔ ጋኑና ድርጅቴ ይበጥ። እሱ ቋር ለዚህ ቋር ነው የተጠራ ነው። እኛ የተጠራ ነው የእግዚአብሔርን ፍቅር እየነገሩ ሰው ከዘላለም ሞት እንዲያመልጥ። እኔ ጋር ላይመጣ ይችላል ብቻ ያምልጥ። እኛ በግ ሰብሳቢ አይደለንም፣ ሰው ሰብሳቢ አይደለንም። እኛ ሰው አሻጋሪ ነን። የዘላለሙን እንዲመርጥ እና የዘላለሙን ማሙሻ የምትነግረኝ ነገር የዘላለሙን እርግጠኛ ሆኖ መሄድ ይቻላል? አብሶሉትሊ እርግጠኛ አለመሆን ነው እንዲያውም ነውር። ኢየሱስ የመጣው እርግጠኛ እንድንሆን ነው። ማምለጫው መንገድ እርሱ ብቻ፣ መዳን በሌላ በማንም የለም። ማምለጫው መንገድ እርሱ ብቻ። እግዚአብሔር የሚፈርደው በክርስቶስ ነህ ወይስ በራስህ ነህ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 አነብና ጨርሳለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሄ ጌታችን ኢየሱስ ክርስቶስ ራሱ የተናገረው ነው። ኒቆዲሞስ ለሚባል መምህር በእርሱ የሚያምን ሁሉ በክርስቶስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንደን ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። አሁን ከዚህ ቀጥሎ ያለውን ጥቅስ እንዴት አድርጌ ልተርጉምላችሁ? ከዚህ ውጪ በእርሱ የሚያምን አይፈረድበትም። ፔሪየድ። አሁን ሰው ጸድቀናል አይፈረድብንም ስንል ጉራ ይመስለዋል። this is not ጉራ, this is a fact። ምንህን ተማምነህ ነው? ምኔንም ዘርህን ተማምነህ ነው? ኖ። ጽድቅህን ተማምነህ ነው? ኖ። ምን ስለሆንክ ነው? አስቤስቶስ ስለለበስኩ፣ ከሳቱ መከላከያ ስለለበስኩ፣
ከፍርድ መከላከያ ኢየሱስ ክርስቶስ ልበሰኛ ለእሱን ስለለበሱ በእርሱ የሚያምን አይፈረድበትም ብሏል። አመንኩ በክርስቶስ ተቀበልኩት ክርስቶስን፣ ዳግም ልደት ሰጠኝ። ያስነቅፍ ነበር፣ ያሰድብ ነበር፣ ዋጋ ያስከፍል ነበር፣ ያሳስር ነበር። አይ ጀስት ሴድ እዚያኛው ጋር ከምታሰር እዚች ትንሽ እስር ቤት ውስጥ እታሰራለሁ ብዬ ኢየሱስን ተቀበልኩት። ከዘላለም ፍርድ አስመለጠኝ። ለዘላለም በክርስቶስ ያመነው አይፈረድበትም። የማያምንስ ሁለት ባስ አለ አላልኳችሁም? ፈርስት ባስ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ የወደፊት ፍርድ ዝም ብሎ የፍርድ አፈጻጸም ሂደት ነው እንጂ የሚጠብቀው አሁን ተፈርዶበታል። አሁን ኦልሬዲ ተፈርዶበታል፣ ግን አፈጻጸሙን ይጠብቃል። አፈጻጸም እየጠበቅ ነው ወይስ ከፍርድ አምልጠሃል? ከፍርድ ማምለጫው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ወገኖች፣ እግዚአብሔር ሲፈርድ ሃይማኖት ድርጅት የት ነው ብሎ አይደለም የሚፈርደው። ወይ ጀስት አይ ዶንት ኖ እንዴት እንደተታለን ወይ ጀስት ሜድ ኢት የሃይማኖት ኮምፒቲሽን ኖ። ጨካኝ ሰዎች ነው እንደዛ የነገሯችሁ። እግዚአብሔር ሲፈርድ የሚፈርደው እግዚአብሔር በላከው ባንድያ ልጁ አምነህ ተከትለኸዋል ወይ? እኔ ራሴን ማጽደቅ አልችልም፣ በምንም መጽደቅ አልችልም፣ ጽድቄ ኢየሱስ ክርስቶስ ነው ብለህ አምነህ ስትቀበል ሞት ብቻ ሳይሆን ከፍርድ አስመልጦሃል እግዚአብሔር። ከሞት ማምለጥ ያርግላችሁ እግዚአብሔር። ታት ሲምፕል በቃ እንደዚህ ሲምፕል ቀለለ። በቃ አሁን ያቀለላችሁት ህይወትን በቃ የሚሉ አሉ። እኛ አይደለም ራሱ ባለቤቱን ያቀለለው። ምን አለ? እመን ትድናለህ። በቃ ለዚህ እኮ ነው ነፍሰ ገዳዩን ወስዶ ሐዋርያ ያደረገው። በደማስቆ ብርሃን ሳውል ይባል ነበር። ሳውል አለው መንገድ ላይ ቤተክርስቲያንን እያሳደደ እየወሰደ አማኞችን እያሳሰረ የሚያስገድ ሳውል አለው ተገልጦ። ስለምን ታሳድደኛል? ማነህ አንተ? የምታሳድደኝ የናዝሬቱ ኢየሱስ ነኝ። ባም ነፍሰ ገዳይ ነው። ገባ? ዳት ሲምፕል። ስራውን የሰራው ሊያቀልልን ነው። ጠቅላላ እዚህ ጩጭ ተሰብስበው አሁን አንተ ነህ የምትጸድቀው ነው ይላሉ። ይስ ዋይ አቀለልን ለኛ ለደካሞቹ ነገር ሆነ። ከዛ ተኮፈሰ፣ ከዛ እንትን ሆነ፣ ከዛ ምን ሆነ? ለኛ እየዘለልን ገባን። አንተን ብሎ እየተባለ እኔን ብሎ እያለ አንተን እኔን ብሎ ምን ይጎለኛል ብለን አናቅምኛ ካላችሁ ተጠንቀቁ። አንተን ብሎ ጸድቀሃል ሲባል እኔን ብሎ አይገርምህም? ምን ተማምነ ነው? ኃጢአቴን በራሱ ደም ያጸዳልኝን ኢየሱስ ክርስቶስ ሊቀ ካህናቴን በሰማይ ቁጭ አለልኝ ኢየሱስ ክርስቶስ እንኳን ሞቶ ተነስቶ በሰማያት በግርማው ቀኝ የተቀመጠው ያሸነፈልኝን እሱን የኢትዮጵያ ቡድን እግር ኳስ ሲያሸንፍ እንኳን አሸነፍን ብያቃለሁ። አሸነፍን ነበር። አልተጫወትኩ፣ አልገባው፣ ኳስ አልጠለጥኩ፣ ግን አሸነፍን እላለሁ። ይሄማ እንዴት መጣና ሞተልኝ በቀራንዮው መስቀል ላይ። ከዚያስ ከሞት ተነሳና በሰማያት በግርማው ቀኝ ተቀመጠ፣ ተመልሶ ይመጣልና አሸነፍን ማለት ይችላል። አብሶሉትሊ ይሄኛው ቡድን እንኳን አስተማምኖኛል። እሱማ የዘላለም መተማመኛዬ እንዳሸንፍ ያደረገኝ አሸነፍን፣ የዘላለም ሕይወትን አጎናጸፈን። እግዚአብሔር ይወዳችኋል። ከፍርድ አምልጡ። ጋራንቲ ያዙ። ኢንሹራንስ ግዙ አይባልም፣ ውሰዱ ነው የሚባለው። በነፃ ኢንሹራንስ ውሰድ። ዛሬ ብትሞት ነገ የት እንደምትሄድ አድራሻን ታውቀዋል። ዛሬ ብትሞት ታውቀዋል። ለዚህ ነው የማቴዎስ ወንጌል ሲጠቃለል ማቴዎስ 11:28 ማቴዎስን ለተማራችሁ ማቴዎስ 11:28 እናንተ ደካሞች አለ ኢየሱስ የኛ አረገው አንተን ብሎ ለሚሉ መልሱ ይሄ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ አሳርፋችኋለሁ። እረፍትን የቀመሳችሁ ስንቶቻችሁ ናችሁ? አሳርፋችሁ ወደ እኔ ኑ። እናንተ ደካሞች ሸክማችሁን አራግፋችሁ ንጹህ ሆናችሁ አሪፍ ሆናችሁ ቅዱሳን ሆናችሁ ናሳ ኑ። ይወዳችሁ ምን ያደርገኛል? ለዘላለም ያሳርፋችሁ። የከበረው አምላክ ከድንግል ተወልዶ ሰው ሆኖ መጥቶ ይጠራችኋል። በቅድሙ ቋንቋ እየተጫወተው ነው በየቸርቹ በየሳብዌይ እዚህም አለ እየተባለ እየተሰበከ ነው፣ እየተነገረ ነው። ኢየሱስ ክርስቶስ ጌታና አምላክ ነው እየተነገረ ነው። ኑ ወደ እኔ እያለ እየተጣራ ነው። ምን ላድርግ? ቆም በል። ምን ላድርግ? ተቀበለው። ምን ላድርግ? ተቀመን። እርሱ የመጨረሻው የእግዚአብሔር ንግግር ነው። እርሱ ክብራችን ነው። እርሱ ማምለጫችን ነው። እግዚአብሔር በሰዎች ሕይወት ውስጥ አይናችንን ግልጥ አድርጎ
ይሄንን ክብሩን ያሳየን። መንፈስ ቅዱስን ይጠይቃል ወገኖች። መንፈስ ቅዱስንና እንደው አይናችንን ክፈት ብለን ጸልየን ሰዎችን ጋብዘን ብንጨርስ ምን ይመስላል?